ሰላም ጤና ይስጥልን የተከበራችሁ የአዲስ ኒውስ አድማጭ ተመልካቾቻችን በያላችሁበት የዓለም ክፍል አክብሮታዊ ሰላምታችን ከያላችሁበት ይድረስ። ከአዲስ ኒውስ ባላዲስና ሰበር መረጃዎችን እናንተ መተናል። በቅድሚያ አርስተ መረጃዎችን እንደሚከተለው የምናስደምጣችሁ ይሆናል። አነጋጋሪ የሆነውና መፍትሄ አልባ ሆኖ የዘለቀ የሚገኘው የአማራ ክልል ጦርነት ዛሬም በርካታ አዳዲስ ጉዳዮችን እያስመለከተን እየቀጠለ ይገኛል። በድል ምዕራፉ ላይ ፋኖ ብቻ የተገኘበት ምንም ሽንፈት ያላስመዘገበበትን ተከታታይ የሆኑ የድል ቀናቶች ባሳለፍነው ሳምንት ማሳለፉ የተነገረ ሲሆን በተለይም ደግሞ የአንድነት ጅማሮውን ካበሰረበት ዕለት ጀምሮ ሽንፈት እንዳልቀረበውና በከፍተኛ የማሸነፍ ወኔ ላይ እንደሚገኝ ተነግሯል። በዚህም በተከታታይ ባደረሳቸው ጥቃቶች በርካታ አካባቢዎችን መቆጣጠር መቻሉ፣ የራሱን ስርዓት መዘርጋቱና ሰላም ወጥቶ እንዲገባ የአማራ ህዝብን ማስቻሉ የተነገረ ሲሆን በአመራሩ መካከል ያሉ ልዩነቶችን በመፍታትም ለ4 ኪሎ የሚያደርገውን ታላቅ የሆነ ሀገራዊ ጉዞ አሳምሮ እየቀጠለ ይገኛል። በክልሉ በቀጠለው ሰፊ ተጋድሎ ውስጥ የሚነሱ አዳዲስ ጉዳዮች አሉ። በተለይም ደግሞ የፋኖ አመራሮችን ለማስቆም እየተደረጉ ያሉ የአገዛዙ ጥረቶችን በተመለከተ አዳዲስና መደመጥ ያለባቸው ሰበር ጉዳዮች ተሰምቷል። ዘመነ ካሴ እጅ እንዲሰጥ መጠየቁን የሚመለከት መረጃም በዛሬው ዕለት ይፋ ሆኗል። በተከታታይ ዘመነ ካሴን ለማጥፋት ያቀደው ቡድን ልዩ የሆኑ ኦፕሬሽን ፈጻሚ ወታደሮችን በጎጃም ግንባር እንዲገኙ በማድረግ በተደጋጋሚ ዘመነ ካሴን ለመያዝ ያደረጋቸው ሙከራዎች ከዚህ ቀደም መክሸፋቸው የሚታወስ ነው። ነገር ግን አሁንም ተስፋ ያልቆረጠው ቡድኑ ዘመነ ካሴ ላይ እርምጃ ለመውሰድ ብሎም ደግሞ እጅ እንዲሰጠው ለማስገደድ አዲስ አቅጣጫን መጀመሩ ተነግሯል። የፋኖ ኃይል እንደ አንድ እንዲንቀሳቀስ ከረዱት ከፍተኛ አመራሮች መካከል አንዱ የሆኑ ዘመነ ካሴ ነው። ዘመነ ካሴን ማስቆም የማንችል ከሆነ የፋኖ ተጋድሎን ወደ ኋላ መመለስ የማይቻል ነው በማለት እጅ እንዲሰጥ ጥያቄ እንደቀረበለት ተነግሯል። በጉዳዩ ላይ መሪው እጅግ አነጋጋሪ የሆነ ምላሽም ሰጥቷል። ከዚህ ቀደም በተመሳሳይ በነ ዳንኤል ክብረትና ሌሎች ጳጳሳቶች ጭምር የተካተቱበት ቡድን ዘመነ ካሴን ለማዋየት እንደሞከረና የስልጣን ሽሚያ ውስጥ እንዲገባ ክልሉን እንዲያስተዳድር የፋኖ ኃይል ወታደሮችም ወደ ሰላማዊ የህይወት እንቅስቃሴያቸው እንዲገቡ እንዲያደርግ ልዩ መደለያዎችን ሲያቀርብለት መቆየቱም ተነግሯል። ነገር ግን አሻፈረኝ ከጠላቴ ጋር አልወያይም፣ በድርድር የምፈታው ትጥቅና ለግል ጥቅም የታገልኩለት ምንም የፋኖ ትግል የለም በማለት ከመንግስት የቀረቡ ድለላዎችን ሁሉ ወደ ጎን መግፋቱም ተረጋግጧል። አሁን ላይ እርምጃ ለመውሰድ የተዘጋጀው ኃይልም እጅ እንዲሰጠው መጠየቁ እጅግ እያነጋገረ ይገኛል። በጉዳይ ላይ የተሰማውን ሰበር መረጃ የምናስደምጣችሁ ይሆናል። በሌላኛው ሰበር መረጃችን እስክንድር ተከብቤያለሁ፣ መሪ ወዳጆ ደግሞ ለእስክንድር የላከው ማስጠንቀቂያ። እስክንድር ነጋ በተደጋጋሚ የፋኖ ኃይልን ሊበትኑ የሚችሉ ሐሳቦችን ይዞ በመምጣት ላይ ይገኛል። ከሰሞኑ የአማራን ህዝብ የሚያተርፈውን አዲስ መንገድ ይዤ መጥቻለሁ ያለው እስክንድር ነጋ በድርድር የፋኖ ኃይል ትጥቅ መፍታት አለበት፣ ይህ የማይሆን ከሆነ ህዝብ ይጥፋል የሚል ፉከራን እያሰማም ይገኛል። በእነዚህ ጉዳዮችና በሰላም መንገዱ ያልተስማሙ የፋኖ አመራሮችም እርምጃ ለመውሰድ እንደከበቡትና በተደጋጋሚም ከነዚህ ከፍተኛ የሆነ የወጥመድ ትግሎች ማምለጥ መቻሉንም አስረድቷል። ከሰሞኑም መከበቡና በተለይም ከጎጃም ፋኖ የሚሰነዘርበት ጥቃት እጅግ ከፍተኛ ስለመሆኑም ገልጿል። ዛሬም በድርድር መንገድ ላይ እንደሚገኝ የተረጋገጠው እስክንድር ነጋ ከፋኖ ጋር መለያየቱን ያወጀበት ዕለት መሆኑ የተረጋገጠ ሲሆን የፋኖ ኃይልም የመጨረሻ እርምጃ ለመውሰድ መወሰኑን የሚመለከቱ መረጃዎች ተሰምቷል። ከዚህ ቀደም በፋኖ ተጋድሎ በነበሩ የስልጣን ሽሚያዎች ራሱንም በድሎቹ አጅቦ ፊት ለፊት ወደ ሚዲያ መምጣትን የማይወደው የወሎ ፋኖ ዋርካ እንደሆነ የሚነገርለት ምሬ ወዳጆም የእስክንድር ነጋን መንገድ በተመለከተ ያልተጠበቀ ጥብቅ ማስጠንቀቂያን አስተላልፏል። በርካቶች የተሰውለት መስዋዕትነትን የከፈሉለት እጅግ ቅንጡ የሆነ ህይወታቸውን በመተው የአማራን ህዝብ ነጻነት ለማረጋገጥ የታገሉለት በርካታ የአማራ ተወላጆችም የህልውና ታላቅ ሰቆቃ ውስጥ የገቡበትን ይህን ትግል ለማደናቀፍ የሚሞክሩትን ሁሉ በቸልታ አናልፋቸው፣ እርምጃ ለመውሰድም እንገድዳለን የሚል መልእክትን መላኩ ተነግሯል። የምሬ ወዳጆ መልእክትና የእስክንድር ነጋ ተከብቤያለሁ የሚል አዲስ ጥሪ አነጋጋሪ ሆኗል። በጉዳዩ ላይ የተሰማውን ሰበርና መደመጥ ያለበት መረጃ ይዘናል፣ የምናስደምጣችሁ ይሆናል።
ከዚህ ውጪ ፋኖ የበላይነትን በወሰደበት በክልሉ እንቅስቃሴ ፋኖ በገባባቸውና በተቆጣጠራቸው አካባቢዎች ላይ ሁሉ ሰላም ስለመስፈኑ ተነግሯል። የፋኖ ኃይል ከዚህ ቀደም መንግስት የመሰረተ ልማቶችን ባላሟላባቸው አካባቢዎች ላይ ሁሉ የመቆጣጠር ስራን ከሰራ በኋላ ለህዝብ ምቹ የሆነ መደላደልን ሲፈጥር መሰንበቱ ይታወሳል። አውራ ጎዳናዎችን መዘርጋት ህዝብ የንጹሃን ተጠቃሚ እንዲሆንና የንግድ ትስስሩ የሰላም ጉዳይም እንዲፈታ በማድረግ በተለያዩ የተንቀሳቀሰባቸው አካባቢዎች ላይ መዋቅሩን እየዘረጋ እንደሚገኝ ይታወሳል። የተዘረፉ ገንዘቦችን መመለስ ከህዝብ አንድም ነገር አለመቀማትና ለህዝብ መቆሙን የሚያረጋግጥባቸውን ውሳኔዎች ከዚህ ቀደም ለህዝብ ይፋ አድርጎ አሳይቷል። ሰሞኑኛ የፋኖ እንቅስቃሴ የተቆጣጠራቸው አካባቢዎች ላይ የተሰሙ አዳዲስ ጉዳዮችን በተመለከተም የምናስደምጣችሁ ሰበር መረጃ ይኖራል። በሌላኛው ሰበር መረጃችን ከአሜሪካ የተሰማ አዲስ ጉዳይ አሜሪካ አሁንም ኢትዮጵያን በድንበር የሚገኙ ሀገራትን ኤርትራን እንዲሁም ደግሞ የአፍሪካ ከፍተኛ የቀጠናው አመራሮችን በተመለከተ በፕሬዝዳንቷ ትራምፕ በኩል ያልተጠበቁ ውሳኔዎችን ያስተላለፈች ትገኛለች። አሜሪካ ከፋኖ ጎን ቆመች የተባሉበት አዳዲስ ውሳኔዎች መታየታቸው የተረጋገጠው ሲሆን ገዱ በውስጥ የጨረሱት ታላቅ አጀንዳ ለፋኖ በዲፕሎማሲያዊ አሸናፊነት መንገድ ይዞ ስለመምጣቱም መረጃዎች ወጥቷል። ከዚህ ቀደም በነበሩ በሀገር ቤትም በተከሰቱ የእርስ በርስ ጦርነቶች ላይ ወሳኝ ሚናን ተጫውታለች የተባለችው አሜሪካ አሁንስ በአማራ ክልሉ ጦርነት የሚኖራት አዲስ ድርሻ ምን ይሆናል የሚለው ጉዳይ ተጠባቂ ሆኗል። ነገር ግን ሰሞኑኛ ከጠቅላይ ሚኒስትሩ ጋር የተፎካረፉባቸው ለባለ ሲመታቸውም ያልጠሩት ትራምፕ የአሜሪካ ውጭ ጉዳይ ሚኒስትር ሩቢዮ ያቀዱትን የአዲስ አበባ ጉብኝት እስከ መሰረዝ እንዳደረሳቸውም ተነግሯል። በአሜሪካ ጉዳይ ላይ የተሰማውን አዲስና ሰበር መደመጥ ያለበት መረጃም ይዘናል። ዝርዝሩን እናስደምጣችኋለን። በሌላኛው መረጃችን ጌታቸው ረዳ ያልተጠበቀ መልእክት የትግራይ ህዝብ ከሰጠኝ እውቅናና ክብር በላይ የምመኘው የክብርና የምስጋና መድረክ የለም በማለት የተዘጋጀውን የሽኝት መድረክ አልቀበልም ማለታቸው አነጋጋሪ ሆኗል። ከዚህ በተጨማሪ በትግራይ ክልል አዲስ ፕሬዝዳንት ከፍተኛ የህወሓት ባለስልጣናት ምክትላቸው አድርገው መሾማቸውም እየተነገረ ይገኛል። ከዚህ ውጪ ቀደም ሲል በትግራይ ከፍተኛ ፕሬዝዳንት ታግደው የነበሩ የጦር አመራሮችም ወደ ስራ እንዲመለሱ ማድረጋቸው በመቀሌ አዳዲስ ጉዳዮች ሆነው እየተደመጡ ይገኛል። እነዚህም ጉዳዮች በዝርዝር ይዘናል የምናስደምጣችሁ ይሆናል። ለ650 ሺህ ኢትዮጵያውያን ሲደርስ የነበረው የምግብ እርዳታ ሊቆም መሆኑ ተሰምቷል። በአማራ ክልል በገጠመው ጦርነት በርካታ ሚሊዮን ዜጎች ለራብ መጋለጣቸው፣ ከትምህርት ገበታቸው የተፈናቀሉ ህጻናት ቁጥር እጅግ ከፍተኛ እንደሆነና ከ4000 በላይ የሚሆኑ ትምህርት ቤቶች ሙሉ ለሙሉ ከአገልግሎት መስጫ ውጪ መሆናቸውን የሚመለከት መረጃ ወጥቷል። በ100 ሚሊዮን ዶላሮች ለአማራ ክልል ለተፈናቃዮችና እንዲሁም ደግሞ በምግብ እጦት ላይ ለሚገኙ ዜጎች ያስፈልጋል በተባለበት በዚሁ ሰዓት ለ650 ሺህ ኢትዮጵያውያን ሲደርስ የነበረው የምግብ እርዳታ መቆምም እጅግ አነጋጋሪ ሆኗል። ጉዳዩን በዝርዝር የምንመለከተው ይሆናል። መንግስት ከጀርመን የሚባረሩ 4000 ኢትዮጵያውያን ስደተኞችን ለመቀበል ስምምነት ላይ መድረሱ ተሰምቷል። ኢትዮጵያውያን በተለያዩ አካባቢዎች ላይ እጅግ ያልተጠበቀ የስደት ሪከርዶችን እየሰበሩ እንደሚገኝ የተነገረ ሲሆን በአሜሪካ እንዲሁም በተለያዩ አውሮፓ ከተሞችና አቅራቢያዎቻቸው በድንበርም የሚያዙ ኢትዮጵያንን ወደ ሀገራቸው የመመለስ ጉዳይን በተመለከተ አዳዲስ መረጃዎች እየተሰሙ ይገኛል። ዝርዝሩን ይዘናል። ለድሬዳዋ ከተማ ከንቲባ አቤቱታ ለማቅረብ ብንሞክርም ቢሮአቸውን ማግኘት አልቻልንም የከተማ ልማት ተነሺዎች ገልጿል። የኮሪደር ልማትና አወዛጋቢ የሆኑ ተነሺዎች ከቤት ቢፈናቀሉና የሥራ የትምህርትና የኑሮ አካባቢያቸውን እያጡ የሚገኙ ኢትዮጵያኖች ሮሮ በቀጠለበት ከድሬዳዋ የተሰማ አዲስ ጉዳይ አለ። ይህንን መረጃ የምናስደምጣችሁ ይሆናል። በፑንትላንድ የኢትዮጵያ ዲፕሎማት የአልሸባብ ታጣቂዎች ሳይሆኑ አይቀሩም የተባሉ ታጣቂዎች መገደላቸው ተሰምቷል። በፑንትላንድ የኢትዮጵያ ዲፕሎማትን መሞት በተመለከተ የተሰማ እጅግ ያልተጠበቀ ሰበር መረጃ አለ። ይህንን መረጃ ይዘናል። እስከ መረጃዎቻችን ፍጻሜ ድረስ ቆይታችሁ ከአዲስ ኒውስ ጋር ሰናይ እንዲሆን ተመኘን። ቀጥታ ወደ ዝርዝር ጉዳዮቻችን እናመራለን። ቀዳሚ ባደረግነው መረጃችን የፋኖ አመራሩ የሚመለከት አዲስ ጉዳይ ተሰምቷል። ዘመነ ካሴ እጅ እንዲሰጥ ተጠይቋል። ዝሆኖች ነን ያለው ዘመነ ካሴ እጅ ለመስጠት ፈቃደኛ
ደስተኛ ለመሆኑም አብራርቷል። የፋኖ ተጋድሎ መስዋዕትነት እስከ መክፈል ድረስ የሚደርስ እንጂ ራስን ለማትረፍ እጅ በመስጠት የሚጠናቀቅ አይደለም ያለው ዘመነ ካሴ ከጠላት ጋር የሚደራደርበትና ስልጣን ሽሚያ ውስጥም ራሱን የሚያስገባበት ሁኔታ እንደሌለ የወንድሞቹን መስዋዕትነት ከፍ አድርጎ ለማሳየት እቅዱ የሆነውን የአማራ ሕዝብን ነጻ የማውጣት ሂደትም ይበልጥ አጠናክሮት እንደሚቀጥል ገልጿል። ከሰሞኑ የአማራ ፋኖ አመራሮች ከፍተኛ የሆነ የጦር እንቅስቃሴና የመሪነት ጉዞን ለማስቆም ከአገዛዙ ቤት አዳዲስ አጀንዳዎች እየወጡ ይገኛል። በተለይም እንደ ዘመነ ካሴ ያሉ አመራሮችን የሚቻል ከሆነ ማጥፋት የማይቻል ከሆነም የድርድር አቅምን በማሳደግ ከትግል የሚወጡበትና አለያም ወደ እርስ በርስ ግጭት የሚገቡበትን መንገድ ለመደገስ በርካታ ሙከራዎች እንዳሉ ተነግሯል። በዘመነ ካሴና እስክንድር ነጋ መካከል የነበሩ ልዩነቶችና አሰግድ መኮንንን አሳልፈው የሰጡ እጆች መስዋዕትነት የከፈሉ የፋኖ ከፍተኛ አመራሮች አሁንም በፋኖ ስልጣንና በመካከሉ የተነሱ አዳዲስ ጉዳዮች ታክለውበት የውስጥ ጉዳዩ ኑሮ እንዲወጣና በከፍተኛ ልዩነት ውስጥ የፋኖ ኃይል እንዲቀጥል ያደረገው ጉዳይ መሆኑ ተነስቷል። በእነዚህ ጉዳዮች ዘመነ ካሴን ጠልፎ የመጣል ከህዝብ የመለያየትና ከፋኖ ልምድ ውስጥ የማውጣት ሂደት አሁንም መፍትሄ አልባና ውጤት አልባ ሆኖ የዘለቀበት አገዛዙ ዘመነ ካሴን ለማጥፋትና እጅ እንዲሰጡ ለማድረግም አማራጮችን እያቀረበ እንደሚገኝም ተነግሯል። እነዚህ ጉዳዮች የቀረቡለት ዘመነ ካሴ ግን እጅ በመስጠት የሚጠናቀቅ የፋኖ ተጋድሎ የለም። ዘመነ ካሴ ቢሰዋ በርካታ ዘመነ ካሴዎችን ማፍራት እችለናል። የተጠናከረ ኃይልን በክልሉ ገንብተናል። የአማራ ህልውናንም እያስጠበቅን ነው። የሚቀርቡ የድርድር ሐሳቦች ሁሉ በአማራ ፋኖ አንድነትና ህብረት ዘንድ ተቀባይነት የላቸውም በማለት ምላሽ ሰጥቷል። ከወራት በፊት ይህን የድርድርና እጅ ስጡ መንገድ በተመለከተ በእነ ዳንኤል ክብረት የሚመራው ቡድን ለዘመነ ካሴ ጥያቄ አቅርበው እንደነበርም ተነግሯል። በተለይም ክልሉን ሙሉ ለሙሉ አሳልፎ ለመስጠትና የፋኖ ኃይል ትጥቅ ትግሉን እንዲያቆምና ትጥቁን ፈቶ ወደ ሰላማዊ የህይወት ጉዞ እንዲቀጥል ጥያቄዎች መቅረባቸው የተረጋገጠ ሲሆን ነገር ግን ከጠቅላይ ሚኒስትሩ ቢሮ የተላከውን የድርድር ጥያቄ የፋኖ አንድነት እንደማይቀበለውና የመጨረሻ ግቡ 4 ኪሎን መቆጣጠርና ህብረ ብሔራዊ ኢትዮጵያን ዳግም መፍጠር መሆኑ ማሳየቱም ተረጋግጧል። በሌላ መረጃችን የእስክንድር ነጋ ተከብብ ያለው መልእክትና በዝምታ ውስጥ የቆየው ታላቁ የፋኖ መሪ ምሬ ወዳጆ ማስጠንቀቂያ። እስክንድር ነጋ አሁንም በፋኖ ቤት በከፍተኛ ፍርሃት ውስጥ እንደሚገኝ የተነገረ ሲሆን በፋኖ ቤት የዘራው ታላቅ ልዩነት ራሱን እያጨደው እንደሚገኝም ተረጋግጧል። ከዲያስፖራው ከህዝቡ ከጦሩም የተለየው እስክንድር ነጋ የሚወጣበት የሚገባበት ማጣቱ የተነገረ ሲሆን የፋኖ ኃይልም ልዩነት ውስጥ እንዲገባ ያደረገውንና ለከፍተኛ እርምጃና የእርስ በርስ ግጭት ያጋለጠውን እስክንድር ነጋን እርምጃ ለመውሰድ መዘጋጀቱም ለአመራሩ ራስ ምታት እንደሆነበትም ተረጋግጧል። ይህ የልዩነት መንገድ መጨረሻ ራሱን ከትግል እንዳወጣውና ከጥቅሙም እንዳስቀረው የተረጋገጠ ሲሆን አሁንም የያዘውን ኃይል በመያዝ በሌሎች ፋኖ ኃይሎች መካከል ሰላም እንዳይሆን ለማድረግ ጥረትና እንቅስቃሴውን አጠናክሮ ቀጥሏል ተብሏል። በፋኖ ቤት በከፍተኛ መሪነቱ የሚታወቀው ለሚመራው የፋኖ ኃይልም ቦሎ ዋርካ ሆኖ ደጀንነቱን አስጠብቆ የቀጠለው በስልጣን ሽሚያ ውስጥ ራሱን የማያሳየውና ድሎቹን ለመተረከም ወደ ሚዲያ የማይመጣው ምሬ ወዳጆም ማስጠንቀቂያ መላኩ ተነግሯል። ከፍተኛ መስዋዕትነት የተከፈለበት በርካቶች የተሰዉበት ንጹሃን ዜጎች በድሮን ህይወታቸውን ያጡበት የአማራ ፋኖ ተጋድሎ በስግብግቦችና በግለሰቦች እቅድ የሚፈርስና ወደ ኋላ የሚደናቀፍ አይደለም ብሏል። ጠላት ላይ እንደሚወሰዱ እርምጃዎች ሁሉ የፋኖ ኃይልን ግስጋሴ ለማስቆም በሚሞክሩት ላይ ሁሉ በተመጣጣኝ ሁኔታ እርምጃዎች ይወሰዳሉ። ኃይሉ ዛሬም ወደፊት ይገሰግሳል እንጂ ወደ ኋላ አይመለስም ብሏል። የአመራሮች ሽኩቻ በግለሰቦች መካከል የተፈጠሩ ልዩነቶችና ጥላቻዎች የሚያስቆሙት ተራ ትግልን አልጀመርንም። ኃይሉ ህዝባዊ ነው፣ የሚደገፈውም በህዝብ ነው። የመጨረሻ እቅዱም ህዝብን ነፃ ማውጣት እስከሆነ ድረስ ዛሬም ይቀጥላል የሚል መልእክት በዋርካው ምሬ ወዳጆ ተላልፏል። በሌላኛው መረጃችን ፋኖ ባለበት ሁሉ ሰላም ነው ተብሏል። ፋኖች ሙሉ ቁጥጥር ባላቸው ቦታዎች በሙሉ ወገናችን በሰላም ወጥቶ እንዲገባ እያስቻለን ነው ብሏል። ከብት በጎች ሳይቀሩ ውጭ ያድራሉ። ይህ ማንም የሚመሰክረው እውነት ነው ሲሉ ፋኖች ተደምጧል። ነገር ግን ያገዛዙ ኃይሎች ባሉባቸው አካባቢዎች ወንብድና ድርጊት ህዝባችንን እያማረረ ሲሆን ይህንንም ተመልክተን አስተውለናል። ፋኖቻችን እነዚህን ያገዛዙ ስምሪት ተቀባይ ወንበዴዎችን ሙሉ ለሙሉ ጠራርገው በማስወጣትም ህዝብ የሚጠብቀውና ፋኖ በተቆጣጠራቸው አካባቢዎች ላይ ያሉ ሰላሞችን በሌሎች አካባቢዎች ላይ እናስቀጥላለን ብሏል። ከነዚህ ውስጥም
በቅርብ ለባህር ዳር ነዋሪዎች እፎይታን የሰጠው በ5 ወንበዴዎች ላይ የተወሰደው ድንቅ እርምጃ አንዱ ነው። ይህ እርምጃም በተለያዩ አካባቢዎች ላይ ተጠናክሮ ይቀጥላል የሚል መልእክትም ተላልፏል። የህዝባችንን ደህንነት የመጠበቅ የትዩ ኃላፊነት ስላለብን ይህን መሰል ውንብድና የመመንጠርና እርምጃ የመውሰድ ግዴታ አለብን በማለትም ገልጿል። ከሰሞኑ በነበሩ እንቅስቃሴዎችም በስምሪት የነበሩ ከፍተኛ 4 የመከላከያ ሰራዊት አባላቶችም ፋኖን መቀላቀላቸው የተነገረ ሲሆን የህዝብ ደህንነትና ሰላምንም ለማረጋገጥ ከፋኖ እኩል ደፋ ቀና እያሉ እንደሚገኝም ተነግሯል። በሌላኛው መረጃችን ሰበር ከአሜሪካ ተሰምቷል። አሜሪካ ከፋኖ ጎን ቆማለች ስለመባሉ አዳዲስ ጉዳዮች እየወጡ ይገኛል። ገዱ በውስጥ የጨረሱት ጉዳይ ምንድነው? ዛሬም ለቤተ መንግስቱ ግልጽ አልሆነም። የገዱ እንቅስቃሴና እንዲሁም በነጩ ቤተ መንግስት ያገኘው ታላቅ የሆነ ተቀባይነት ይበልጥ አሜሪካ ከፋኖ ጎን እንድትቆም ያሻላት መሆኑ የተረጋገጠ ሲሆን አሜሪካን በኢትዮጵያና ሌሎች አፍሪካ ሀገራቶች ላይ ያልተጠበቁ ውሳኔዎችን እያስተላለፈች እንደምትገኝም ተነግሯል። ቀደም ሲል በትራምፕ ባለሲመት ጠቅላይ ሚኒስትሩን ያልጋበዘችው አሜሪካ የአሜሪካ የውጭ ጉዳይ ሚኒስትር ሩቢዮ ያቀዱት የአዲስ አበባ ጉብኝትም ስለመሰረዙ ተሰምቷል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በአዲስ አበባና በናይሮቢ ለማድረግ ያቀዱትን ጉብኝት መሰረዛቸውም ተዘግቧል። ይህ ሆኖ የኬንያው ፕሬዝዳንት ዊሊያም ሩቶ በዛሬው ዕለት ለ5 ቀናት ጉብኝት ወደ ቻይና ካቀኑ ከሰዓታት በኋላ መሆኑ ተነግሯል። እንደ አፍሪካ ኢንተለጀንስ ዘገባ ከሆነ ሩቢዮ በአፍሪካ የሚያደርጉት በዚህ የመጀመሪያ ጉብኝት የጸጥታና የንግድ ጉዳይ የሚሸፍን እንደነበረም በስፋት ሲገለጽ ነበር። በሌላኛው መረጃችን የትግራይ ህዝብ ከሰጠኝ እውቅናና ክብር በላይ የምመኘው የክብርና የምስጋና መድረክ የለም አቶ ጌታቸው ረዳ። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ በአዲሱ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ የቀረበላቸውን የክብርና የምስጋና የሽኝት መድረክ ውድቅ አድርገዋል። አቶ ጌታቸው ረዳ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ሆኖ ከተሾሙ በኋላ ለመጀመሪያ ጊዜ ለሚዲያ ቃለ መጠይቅ ሰጥተዋል። ሚኒስትሩ የዩኤምዲ የተባለ ሚዲያ በትግራይ ቋንቋ በሰጡት ቃለ መጠይቅም በትግራይ የተደረገውን የስልጣን ሽግግር የትግራይ ህዝብ ደህንነትን ህልውናን የሚያስጠብቅ አይደለምን ብለውታል። እኔን በክብር መሸኘት ቅድሚያ የሚሰጠው አይደለም፣ ቅድሚያ የሚሰጠው በትግራይ የሰፈነውን ህግ አልባ አካሄድ እንዲስተካከል መስራት ነው ያሉት አቶ ጌታቸው አክሎም የትግራይ ህዝብ የሰጠኝ ክብርና እውቅና ከፍተኛ ነው። ከዚህ ክብርና እውቅና በላይ የምመኘው የምስጋና መድረክ የለም ሲሉ የገለጹ ሲሆን በአዲሱ ፕሬዝዳንት የቀረበላቸው የምስጋናና የክብር ሽኝት መድረክም እንደማይቀበሉ ታሳውቋል። በክልሉ ያሉ ሌቦችና ህገወጥ አደብ ለማስገዛት ለሚደረገው ጥረትም እንደሚያግዙ ህዝቡን ለማገልገል እንደ ትናንት ዛሬም ዝግጁ እንደሆኑም ገልጸዋል። ሰሞኑም አዲሱ የትግራይ ፕሬዝዳንት ቀደም ሲል በጌታቸው ረዳ እግድ ተጥሎባቸው የነበሩ 3 ጀነራሎችን ወደ ስራ መመለሳቸው ይታወሳል። ከዚህ ውጪ ለ650 ሺህ ኢትዮጵያውያን ሲደርስ የነበረው የምግብ እርዳታ ሊቆም መሆኑ ተሰምቷል። የዓለም ምግብ ድርጅት ወርልድ ፉድ ፕሮግራም 10 ሚሊዮን ኢትዮጵያውያን ረሃብና የተመጣጠነ ምግብ አቅርቦት ችግር አጋጥሟል በማለትም ገልጿል። ይሁን እንጂ ከ600 ሺህ በላይ ለሚሆኑ ዜጎች ሲቀርብ የነበረው የአፋጣኝ ምግብ እርዳታ ሙሉ ለሙሉ ሊቆም እንደሆነም ተሰምቷል። ጉዳዩ በአማራ ክልልም የተባባሱ መሰል አጀንዳዎችን እያስነሳ እንደሚገኝ የተነገረ ሲሆን ወሎን ጨምሮ በተለያዩ አካባቢዎች ላይ ከፍተኛ የሆነ ድርቅም እንዳጋጠመና በሚሊዮን ዶላሮች አካባቢዎቹን የተፋጠነ ምግብ እርዳታ ለማድረግ እንደሚያስፈልግ ቀደም ሲል ሲጠቀስ ነበር። በሌላኛው መረጃችን መንግስት ከጀርመን የሚባረሩ 4000 ኢትዮጵያውያን ስደተኞችን ለመቀበል ስምምነት ላይ ደረሰ። የጀርመን መንግስት በአገሪቱ የሚገኙ ህገወጥ ስደተኞችን በግዴታ ማስወጣት መጀመሩን ተከትሎ የኢትዮጵያ መንግስት በጀርመን ሀገር የሚገኙ ኢትዮጵያውያን ስደተኞችን መቀበል መጀመሩ ታውቋል። በተጨማሪም አንድ የውጭ ጉዳይ ሚኒስትር ዶክመንት እንደሚያሳየው መንግስት ሊቀበላቸው የተዘጋጀው መጀመሪያዎቹ 110 ሰዎች ዝርዝር ለጀርመን መንግስት ማሳወቋል። የውጭ ጉዳይ ሚኒስትር አጣሪ ቡድን ባደረገው ፍተሻም ከነዚህ 110 ሰዎች ውስጥ 87ቱ ኢትዮጵያውያን እንደሆኑ አረጋግጧል። 21ዱ ኢትዮጵያውያን እንደሆኑ እና 2ቱ ለመናገር ፈቃደኛ እንዳልሆኑም ተጠቅሷል። የመጀመሪያዎቹ 29 ኢትዮጵያውያን
ስደተኞች ደግሞ በፍራንክፈርት አየር ማረፊያ በኩል በግዴታ የዛሬ ወር ገደማ ወደ ሀገራቸው እንዲመለሱ ተደርጓል። ለድሬዳዋ ከተማ ከንቲባ ቤቱታ ለማቅረብ ብንሞክር ቢሮአቸውን ማግኘት አልቻልንም። የከተማው የልማት ተነሺዎች የድሬዳዋ ከተማ አስተዳደር መሬት ልማትና ማኔጅመንት ቢሮ የልማት ተነሺ ፋይሎችን በማዘግየቱ እንዳሳሰባቸው የገለጹ ነዋሪዎች ፋይሎቹ ባለቤቶችና ህጋዊ ወኪሎች ምላሽ ማግኘት እንዳልተቻለም ተነግሯል። ከድሬዳዋ ከንቲባ ቅሬታቸውን ለማቅረብ ቢሞክሩም ፍጹም እንደማይቻልና የከንቲባ አገልግሎት ቀን በግልጽ እንደማይታወቅ ጭምር ተገልጿል። የድሬዳዋ አስተዳደር መሬት ልማትና ማኔጅመንት ቢሮ ሲያስተናግዳቸው የነበረ የልማት ተነሺ ፋይሎች ለ2 ዓመታት በማገድ አስተዳደሩ የካቢኔ አባላት ቤተሰቦችና ዘመዶች ግን እያስተናገደ ነው ሲሉ በአካባቢው መሰል ችግሮች ያስተናገዱ ነዋሪዎችም ቅሬታቸውን መግለጻቸው ተነግሯል። በፑንትላንድ የኢትዮጵያ ዲፕሎማት የአልሸባብ ታጣቂዎች ሳይሆኑ አይቀሩም የተባሉ ታጣቂዎች ተገደሉ። በሶማሊያ ፑንትላንድ ራስ ገዝ የኢትዮጵያ ቆንስላ ውስጥ ተመድበው ሲሰሩ የነበሩ ኢትዮጵያዊ ዲፕሎማት ፈርሃ አይዲድ ጀማ ከሶማሊያንድ ራስ ገዝ በቅርቡ በተነጠለችው ኤስኤስ ካቱሜ ግዛት ላስ አኖድ ከተማ ውስጥ በጥይት ተመተው ሕይወታቸው ማለፉን የሶማሌ ዜና ምንጮች ዘግበዋል። የግዛቲቱ ባለስልጣናት ግድያውን የፈጸሙት ለጊዜው ታጣቂዎች አልሸባብ አባላት ሳይሆኑ አይቀርም የሚል ጥርጣሬ እንዳላቸው መናገራቸው ተገልጿል። እሳቱ ከአዲስ ኒውስ ያዘንላችሁ ሰበርና መደመጥ ያለበት መረጃ ይህንን ይመስል ነበር። እስከ ፍጻሜ ቆይታችሁ ከኛ ጋር ስላደረጋችሁ ከልብ አመሰግንን። ሰናይ ጊዜ ተመኘን።